አንድን ቅኔያዊ ግጥም ለመግጠም ሆነ ለመፍታት ከሚያስፈልጉን መስፈርቶች ሁለተኛው ፊደልን በማሸጋገር ብለን ከግራ ወደ ቀኝ ፊደልን አንስተን በማስጠጋት እንዴት ድብቁን ምስጢርን እንዳገኘ ነው አይተናል። አሁን ደግሞ ከቀኝ ወደ ግራ ፊደልን አንስተን በማስጠጋት እንዴት ድብቁን ፍች እንደምንፈታ እንመለከታለን። እዚህ ደግሞ ምሳሌ የሚሆነን አዳራሹ ሰፊ በሩ አልጠበባቸው በተራ በተራ ምን ነው መግባታቸው። ስለዚህ በተራ በተራ የምትለው ህብረ ቃል ናት ማለት ነው። በተራ በተራ የምትሉ ሁለት ቃላቶች። ስለዚህ ሰሙን ስንወስድ ምንም የሚያሻማ አይደለም። ሰሙ ባለበት ነው የሚቀመጠው። ከላይኛው ስንኝ ያለውን ትርጉም ተከትለን ነው የምንሄደው። ስለዚህ አዳራሹ ሰፊ ነው፣ በሩም አልጠበባችሁም። ለምንድን ነው በተራ ተራ በየተራ የገባችሁት? በወረፋ ለምንድን ነው የገባችሁት? ሰፊ በሩ ነው እያለ ዝም ብላችሁ መግባት ትችሉ፣ በተራ በተራ ለምን ትገባላችሁ የማለት የሚል ትርጉም ይሰጣል። ወርቁ ግን ወይም ደግሞ ድብቁ ለማለት የተፈለገው ግን እንደዚህ አይደለም። ስለዚህ እንደምትመለከቱት በን እናነሳና ወደ ግራ ካለው ቃል እናስጠጋታለን ማለት ነው። ስለዚህ በተራበ ተራ ይሆናል ማለት ነው። ስለዚህ በረሃብተኛው ጎራ ለምንድን ነው የገባችሁት? በድሃዎቹ ቦታ ለምንድን ነው የተገኛችሁት? ድሃ ባለበት ቦታ ለምንድን ነው እናንተ የተገኛችሁት የሚል ትርጉም አለው ማለት ነው። ስለዚህ በዚህ አይነት መንገድ ቅኔን መፍታት ሆነ መተርጎም እንችል። እንዲህ አይነት ቃላቶችን ስናገኝ ምን እናደርጋለን? ለቅኔያዊ ግጥም ፍጆታ ይሆኑናል ማለት ነው። እነዚህ አይነት ግጥሞችን ስናገኝ ቅኔያዊ ግጥም በሁለት ስንኝ ከፈለግን በአራት ስንኝ ከዛ በላይም አድርገን መስራት እንችላለን ማለት ነው። ስናገኝም የተገጠሙ ስናገኝም በዚህ አይነት መንገድ መፍታት እንችላለን ማለት ነው። ስለዚህ ይህን ቪዲዮ ከወደዳችሁት ኮፒ ሊንክ ሼር ብታደርጉ ደስታችን ነው። ከወደዳችሁት ብቻ ሼር፣ ኮፒ ሊንክ እንደገና የፕላስ ምልክቷን ተጫኑ። እናመሰግናለን። እየተማማርን እንሄዳለን።